ምን ሆነ ነው? ሁለት መስመር አለው። እሺ ሁለት መስመር ካለውማ ማለት ነው። ሩታ እርጉዝ ናት። እንኳን ደስ አላችሁ። በስተመጨረሻም የልጅ አባትና የልጅ እናት ሊሆኑ ነው አብርሽና ሩታ ማለት ነው። በነገራችን ላይ ብዙ ሰዎች ማመን አቅቶታል እንደ እውነት። ምክንያቱም ከዚህ በፊትም ፕራንክ ስላደረጉ ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? የእፉዬ ገላ ቤተሰቦች እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ። እንግዲህ ትላንትና ቪዲዮ ለቀውልን ነበረ ሩታ ቻናል ላይ። ሩታ እርጉዝ ነኝ ብላለች። ግን የምሯ ይመስለኛል። ማለት እነዚህ ልጆች በጣም ቀልድ ስለሚቀልዱ ብዙ ጊዜ ፕራንክ ስለሚያደርጉ ሚዲያው ላይ ተቀባይነት እያጡ ነው። የምር ብዙ ሰዎች ፌክ ነው ምናምን እያሉ ነው። ግን በጣም ምላለች መድኃኔዓለምን እግዚአብሔርን እያሉ ተደጋጋሚ ምለው መቼም ፕራንክ አያደርጉንም። አብርሽ እንደውም ማመን ያቅቶት ሁላ እኔ አንቺን አላምንሽም በጣም አለ የሚባል ትልቅ ሐኪም ቤት ካልወሰድኩሽ እያላት ልጁ ግራ ገብቶት ነበርና ብቻ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ። ግን በጣም ቸኮላችሁ። ልጆች እኮ ናችሁ። የምር ትንሽ ጊዜ እንኳን ብትቆዩስ እና ደስ ይላል። ብቻ በሚዲያ ሰው ያወራና ያውርቶ እንደሚቀር ነው ያየሁት በእነዚህ ልጆች ማለት የሰው ወሬ በእነሱ ህይወት ላይ ምንም ማተር እንደማያደርግ አሳይተውናል። ዱባይ ሄደው ማለት ነውና እንባም ተናንቋታል። አላምንም ስላላስል ትንሽ ተብሳጭ በቃ ንድድ ብላለች ሩታ። ብቻ ፈገግታም ደስም ብሏታል። አብርሽ ደግሞ አይፈረድበትም። ምክንያቱም ከዚህ በፊት እርጉዝ ነኝ ብላ ፍራንክ ስላደረገችው መቀበልም ማመንም ሁላ አቅቶታል ማለት ነውና ልጁ ላይም አይፈረድም። ለማንኛውም ግን ይሄ እርግዝና ሲሰሙ የሩታ ቤተሰብና የአብርሽ ቤተሰብ ምን ይላሉ? የሩታ እህትም እርጉዝ ናት በእርግጠኝነት በዚህ ሰሞን ወይ ወልዳለች። ቪዲዮ ግን ደርሶኝ አያውቅም። ያው ሰው ሊወልድ ሲል ነዋ ቤተሰብ ገንፎ የሚበላ ገንፎ ምናምን ቀን እያከበሩ ነበር በዚህ ሳምንት ወይም 15 ቀን ውስጥ ማለት ነውና ያው ሊወልዱ ሲዳረስ ነው እንግዲህ እህቷ ሳትወልድ ሩታዬም የልጅ እናት ነኝ ብላ ለቤተሰቦቿ የምስራች ልታበስር ነው ማለት ነው። ግን እኔ በጣም ደስ የሚላቸው ግን በእርግጠኝነት ጋሽዬ ናቸው። 10 በሬ ነው አረጅ የምጥለው ብለው እንትን ቃል ገብተውለት ስለነበረ ያው እነሱም ደግሞ ተናግሯል። ቡታጅራ ላይ ከባድ የሆነ ፕሮግራም እንደሚኖርም ተደጋጋሚ ሲናገሩ ነበረ። መቼ እንደሆነ ባናቅም ግን ፕሮግራሙ እንዳለም ነው የሚኖርም ነው። ያው ሩታዬ ሆድሽ ሳይገፋ በእርግጠኝነት መልሱ ትገባላችሁ ብዬ ተስፋ አድርጋለሁ። በድጋሚ ግን እንኳን ደስ አላችሁ። የምር ግን ፕራንክ ነው ካላችሁ በቃ ይሆን አንደኛ የምናደደው እኔ ነኝ። ይሄ ፕራንክ የሚባለው ነገር እና አብርሽና ሩታ ላይ ማየት አልፈልግም። ምን የምር ለምን መሰላችሁ? በጣም ብዙ ጊዜ ድራማና ተከታታይ ፕራንክ ስላደረጉን አሁን ላይ በቃ ሰው መቀበል ሁላ አቅቶታል ማለት ነው የነሱ ቪዲዮ። አብዛኛው ሰው ደግሞ ዩቲዩበር አሁን ላይ አረ ፕራንክ እያረገችው ነው በጭራሽ ሩታ እርጉዝ አይደል። ሰው ግን የሚያስረግዘው የሚያስወልደው የሚያፋታው የሚያጋባው የሚዲያ ሰው ሆኗል እኮ ቤተሰብ። የምር የነዚህ ልጆች ህይወት ደግሞ አብዛኛውን በሚዲያ ስለሆነ በቃ ሁሉ ነገራቸው ማወቅ ይፈልጋል የሚዲያው ሰው ማለት ነውና ለማንኛውም ሩታዬ በእርግጠኝነት ፕራንክ አይደለም እንደምትይን ተስፋ እናደርጋለን። ብቻ ግን ደስ ብሎኛል። ልጅ በልጅነት ይላሉ እናቶቻችን ወይም አያቶቻችን። እንግዲህ በቅርብ አብርሽዬ ወይም አንድ ፈጣሪ የሰጠውን የአንድ ልጅ አባት ሊሆን ነው። በጣም ደስ ይላል። በጣም ደስ ብሎኛል። እኔ ግን ይሄ ደስታ ግን ሰምተው ፈገግታቸውና ደስታቸው ሲገልጹ ማየት የምፈልገው የጋሽዬ ነው። ጋሽዬ እኔ በጣም ነው የምወዳቸው ማለት ነውና የእሳቸውን ደስታ ማየት በቃ የመጨረሻ ማለት ነው የምፈልገው ልጅ አባት ስለሆነ ነው ሲላ